ህልም አይቼ ማታ ሀገሬ ሲያልፍላት አዋቂ ቤት ሄድኩ ጠዋት ላስፈታላት። ከአዋቂው ቤት ስደርስ ወልጋዳ ኩርሲ ላይ ያስቀመጡኝና ከፊት ለፊታቸው በልተናገር አሉ። ኮስተርተር እንዳሉ ባልፈቱት ፊታቸው የዋዛ አይደለው። እኔስ ምን ፈርቼ መቀደድ ጀመርኩ በህልሜ ኮርቼ። እንዲህ ይመስለኛል ሀገሬ ኢትዮጵያ የዘራችው ሁሉ እጥፍ ሲበቅልላት፣ እንግሊዝ አልፎ አልፎ ጀርመንም አልፎ አልፎ ብድር ሲለምኗት፣ እንዲህም ይመስለኛል አሜሪካም ቸግሯት ያ ሁሉ ትቢቷ ኃያልነት ክዷት ወደምዬ ኢትዮጵያ እጇን ስትዘረጋ ሀገሬን በቁጣ ከአሜሪካ ምድር ላይ ግብረ ሰዶም አጥፊ፣ እርዳታ ከፈለግሽ ቤተ እምነት አስፋፊ፣ ካልሆነ አታገኝም የስንዴ ረጋፊ ትላለች ሀገሬ በየቀና ሁና። በህልሜ ትርክት መሃል አዋቂው ሳያቸው ብሎ ይሰሙኛል ህልሜ መስቷቸው። እኔም ቀጠልኩና እንዲህም ይመስለኛል አገሬ ኢትዮጵያ በድንጋይ ላይ ድንጋይ በቄንጥ ገንብታ የሚለሰልሱ ረጃጅም መንገዶች፣ የሚተቃቀፉ ሰማይ ጠቀስ ፎቆች፣ ያግድቧም አልቆ በአባይ ወንዟ ስስር ባቡር አሳልፋ ድንበር ልታሰፋ ሱዳንን ስትገፋ፣ እንዲህም ይመስለኛል አገሬ ኢትዮጵያ ለዛች ምስኪን ቻይና ምስረኛ ስትልቅ መንገድ ልትሰራ። እንዲህም ይመስለኛል አገሬ ኢትዮጵያ በየመንገዱ ላይ ልክ እንደ ሚኒሻ ሚሳኤል አቁማ በየክልሉ ላይ ኒውክሌር ስታብላላ፣ ኪም ጆንግና ፑቲን ወኔያቸው ሲነጠቅ መንቦቅቦቅ ሲያበዙ፣ ለምዬ ኢትዮጵያ ምን ልታዘዝ ብለው ጎንበስ ቀና ሲሉ፣ ያኔ ከልሜ ነቀል ብዬ ቀና ዳልኩ። አዋቂው አይተውኝ ከት ብለው ሳሉ። ስቀው ሲጨርሱ ፈገግ እያሉልኝ ሰማኛ አንተ ወጣት በህልም ማን ነበር ሀገሬን የመራት ብለው ሲጠይቁኝ ያንን ሁሉ ህልሜን ቅዠት አረጉኝ። ቅዠት ህልም አይቼ ማታ ሀገሬ ሲያልፍላት አዋቂ ቤት ሄድኩ ጠዋት ላስፈታላት። ከአዋቂው ቤት ስደርስ ወልጋዳ ኩርሲ ላይ ያስቀመጡኝና ከፊት ለፊታቸው በልተናገር አሉ። ኮስተርተር እንዳሉ ባልፈቱት ፊታቸው የዋዛ አይደለው። እኔስ ምን ፈርቼ መቀደድ ጀመርኩ በህልሜ ኮርቼ። እንዲህ ይመስለኛል ሀገሬ ኢትዮጵያ የዘራችው ሁሉ እጥፍ ሲበቅልላት፣ እንግሊዝ አልፎ አልፎ ጀርመንም አልፎ አልፎ ብድር ሲለምኗት፣ እንዲህም ይመስለኛል አሜሪካም ቸግሯት ያ ሁሉ ትቢቷ ኃያልነት ክዷት ወደምዬ ኢትዮጵያ እጇን ስትዘረጋ ሀገሬን በቁጣ ከአሜሪካ ምድር ላይ ግብረ ሰዶም አጥፊ፣ እርዳታ ከፈለግሽ ቤተ እምነት አስፋፊ፣ ካልሆነ አታገኝም የስንዴ ረጋፊ ትላለች ሀገሬ በየቀና ሁና። በህልሜ ትርክት መሃል አዋቂው ሳያቸው ብሎ ይሰሙኛል ህልሜ መስቷቸው። እኔም ቀጠልኩና እንዲህም ይመስለኛል አገሬ ኢትዮጵያ በድንጋይ ላይ ድንጋይ በቄንጥ ገንብታ የሚለሰልሱ ረጃጅም መንገዶች፣ የሚተቃቀፉ ሰማይ ጠቀስ ፎቆች፣ ያግድቧም አልቆ በአባይ ወንዟ ስስር ባቡር አሳልፋ ድንበር ልታሰፋ ሱዳንን ስትገፋ፣ እንዲህም ይመስለኛል አገሬ ኢትዮጵያ ለዛች ምስኪን ቻይና ምስረኛ ስትልቅ መንገድ ልትሰራ። እንዲህም ይመስለኛል አገሬ ኢትዮጵያ በየመንገዱ ላይ ልክ እንደ ሚኒሻ ሚሳኤል አቁማ በየክልሉ ላይ ኒውክሌር ስታብላላ፣ ኪም ጆንግና ፑቲን ወኔያቸው ሲነጠቅ መንቦቅቦቅ ሲያበዙ፣ ለምዬ ኢትዮጵያ ምን ልታዘዝ ብለው ጎንበስ ቀና ሲሉ፣ ያኔ ከልሜ ነቀል ብዬ ቀና ዳልኩ። አዋቂው አይተውኝ ከት ብለው ሳሉ። ስቀው ሲጨርሱ ፈገግ እያሉልኝ ሰማኛ አንተ ወጣት በህልም ማን ነበር ሀገሬን የመራት ብለው ሲጠይቁኝ ያንን ሁሉ ህልሜን ቅዠት አረጉኝ። ቅዠት